ችግሩ ሁለት ሞት የሚገላት ይሄ ሰውዬ ልጅነቷን በልቶ ብዙ ነገር አድርጓት ሁለት ሞት የሚገላት መቼ ነው? ትላንትና ያላሰበ ትላንትና ያልተረዳ አባት ዛሬ ምን ስላገኘ? አሁን እኮ ፍሬውን መፈለጉ ብቻ አይደለም እኮ ግንዱን ለምን አብሮ አይዞም ነበረ? ሁላችንም የእጃችንን እናገኛለን። በሰራነው ልክ ፈጣሪ ጊዜ አለው የሚመልስበት። የበቀል አምላክ እሱ ነው። ግን እኔ ልጇን ትስጥ ነው የምለው። አሁን እሱ ቢጠየቅ እኮ ለልጄ ለመኖር ስለምፈልግ ነው ሊል ይችላል። ግን ልጁን ከየት አገኛት? ዝም ብሏ አበቀላት። እውነት ነው። ዘር የተካችለት ዘር የተሰጣችለት አለች። ያውም አስጠብቋት። ሰርግም ያህል ነገር ልብስም ያህል ነገር ገዝታ ሰርግም ያህል ነገር ጠብቃ። ይሄ ሰው አስወርጂ ብሏታል። እንግዲህ በህይወቷ ከተጫወተ ያደረገውን አድርጎ አስወርጂ ብሏታል። እናት ናትና ሴት ናትና ስደት ላይ በዛ መከራ እኛ ያልሰማነው ብዙ ነገር ሊኖር ይችላልና ነገ ደግሞ ልጅቷ አድጋ እንዳትወቅሳት ነው የምፈራው። ህይወቷ ትንሽ መስመር ካልተስተካከለላት የፈለገ እናትና አባት እኮ ሊጋጩም ሊጣሉም ይችላሉ። እኔ ልጆቼን እኮ ሳለኝ መጀመሪያ ሚስቴን ነው የማገኘው። ሚስቴን ነው ወደድኳት፣ ሚስቴን ያገኘኋት። ከዛ በኋላ ልጁን እናቱን ጠልቶ ልጅን መውሰድ በጣም ከባድ ነው። በዚህ ሰዓት ይህንን መሰናዶ እየተከታተላችሁ የምትገኙ እናንተስ ለዚች ባለታሪክ በስደት ላይ ላለች ምን አርጊ ትሏታላችሁ? ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። ይህ ሃሽታግ ምን ተሻለኝ የተሰኘው መሰናዷችን ነው። በሃሽታግ ምን ተሻለኝ ምን ልወስን ግራ ገባኝ ምን ተሻለኝ ያሉ ተመልካቾቻችን ሀሳባቸውን የሚያጋሩበት እናንተ ደግሞ ውድ ተሳታፊዎቻችን ሀሳብ የምትሰጡበት መሰናዶ ነው። በዛሬ መሰናዷችን ባለታሪካችን በስደት ላይ ያለች ከርታታ ልጅነቷን የተቀማች ተስፋዋን የተነጠቀች ባለታሪክ ነች። አገባሻለሁ ያላት ሰው ቬሎ ገዝታ ስትጠብቀው ሀሳቡን የቀየረባት የ14 ዓመት ልጅ ብቻዋን ለፍታ ያሳደገች አሁን ግን እሷን ሳይሆን ልጇን ብቻ ሊወስድ የተሰናዳ ነው። ታሪኩ ምንድን ነው የሚለውን ሙሉውን እናጋራችኋለን። በቀጥታ ስርጭታችን ምን አይነት ሀሳብ ተሰጠ የሚለውንም እንዲሁ ቀነጫጭበን እናጋራችኋለን። የዛሬ ሃሽታግ ምን ተሻለኝ በስደት ተስፋዋን የተነጠቀች ሙሽራ ማድረጉ ሳያንስ ከልጄም ሊነጥለኝ ነው ትላለች ስደተኛዋ ባለታሪካችን። ስደት ላይ ሆነን ከጋብቻ ውጪ ልጅ ወልደናል። እሱ ተሳክቶለት ወደ ካናዳ ከሄደ በኋላ ግን አግብቶ ሊወስደን ቀን ቆርጦ ነበር ትለናለች። እንግዲህ ይህቺ ባለታሪካችን የልጇን አባት የተዋወቀችው በስደት ላይ ሆና ነው። እሱ በስደተኞች ካምፕ ውስጥ ሆኖ እሷ ግን ከተማ ውስጥ ሆና በዚህ ትውውቃቸው በአንድ ዕለት ባደረጉት ግንኙነት የኔ ፈቃደኝነት አልነበረበትም ትላለች ባለታሪካችን። እንግዲህ ይህ እርግዝና ሲፈጠር በጣም ተደናገጥኩ ትላለች። እሱ ተሳክቶለት ወደ ካናዳ ከሄደ በኋላ እሷን አግብቶ ሊወስድ ተስፋ ሰጥቷት ቬሎዋንም ገዝታ ተዘጋጅታ፣ ይሁንና ግን ሀሳቡን ቀይሮ ኢትዮጵያ መጥቶ ሌላ ማግባቱን የሰማችሁ። መነሻው ምንድን ነው? እንዴት ተገናኝተው የሚለውን ዘርዘር ሳደርግላችሁ እንግዲህ በአንድ አጋጣሚ ተገናኝተው በዚሁ ወደ አውሮፓ ለመሻገር ስደት ላይ ሆነው ነው የተገናኙት። እናም በአጋጣሚ በተደረገ ግንኙነት አረገዝኩ። በዚህም በጣም ተደናገጥን። የሱ ፕሮሰስ እንዳይበላሽ ሀገር ቤት ሄደሽ ውለጂ ቢለኝም እኔ በምን አይኔ ቤተሰብ አያለሁ ብዬ እምቢ አልኩ። እናም በስደት ላይ ሆኜ በአስቸጋሪ ሁኔታ ሴት ልጅ ወለድኩ ትላለች። በነገራችን ላይ ልጇን እንዴት እንደወለደች በምን አይነት ስቃ ውስጥ እንደነበረች እጅግ ከባድ የሚባል ሁኔታ ነው ያሳለፈችው። እሱም ነገሮች ተሳክተውለት ወደ ካናዳ ሄደ። እዛም ደርሶ እኔንና ልጄን ስፖንሰር አድርጎ እንደሚወስደን ቃል ገባልኝ። እስከዛው ለልጄ ቀለብና ቤት ኪራይ ይልክልኝ ጀመር። እኔም በተስፋ ኑሮዬን ቀጠልኩ። ከተወሰነ ዓመት በኋላ
ስፖንሰር ማድረግ ሳይሆን አግብቶ እንደሚወስደኝና ከኔና ከልጃችን ጋር በትዳር መኖር እንደሚፈልግ እንድንዘጋጅም ነገረኝ። የሚመጣበትንም ቀን አሳወቀኝ። እኔም በስደት ላይ ሆኜ ቬሎዬን ገዝቼ የሰርግ ዝግጅቴን ጀመርኩ። የሚያጅቡኝንና የጋብቻ ምስክር የሚሆኑንን ሰዎች አዘጋጀው። የልጅ አባት አግብቶ ሊወስደኝ ነው በሚል በደስታ ለሁሉም ተናገርኩ። ለሰርጋችን 2 ሳምንት ሲቀረው ግን ከአቅም በላይ በሆነ ምክንያት መምጣት አልቻልኩም አለኝ። ደነገጥኩ። ሲችል ከዛሬ ነገ ይመጣል እያልኩ መጠበቅ ጀመርኩ። በ3 ወር የቀለብ የቤት ኪራይና የልጃችንን የትምህርት ቤት ብቻ ይልካል። ከዛሬ ነገ ይመጣል እያልኩ ብጠብቅም የውሃ ሽታ ሆነ። በዚህ መካከል የቅርብ ቤተሰቡ ልጃችንን ለማየት እኔ ጋር መጣ። ያለሁበትን ሲያይ እጅግ በጣም አዘነ። በተለይ ደግሞ በሻንጣ ውስጥ የተቀመጠውን ቬሎ ሳሳየው እጅግ አዘነ። እንዳልጠብቀውም ነገረኝ። ከኔ ጋር ሊያደርግ የነበረውን ጋብቻ የሰረዘው ኢትዮጵያ ሄዶ ሌላ ሴት አግብቶ እንደሆነ አረዳኝ። ልጃችንን ከአዲሷ ሚስቱ ጋር እንደሚወስድና አስፈላጊውንም ነገር እንዳሟላ ይኸው የቅርብ ቤተሰቡ ነገረኝ። ታመምኩ። በሰው ሀገር አልጋ ያስኩ። የምኖርበት ህልሜ፣ ተስፋዬ፣ ነገዬ እንደጨለመ አረጋገጥኩ። ለልጄ ምን ልበላት? ከልጄ ውጪ እኔስ ምን ህይወት አለኝ? ግራ ገባኝ። በአንድ በኩል ደግሞ ልጄ የወደፊት ህይወቷ እንዲስተካከል እፈልጋለሁ። አሁን ልጄ 14 ዓመቷ ነው። ከልጄ ሳይለየኝ ስፖንሰር አድርጎ ቢወስደን ብዬ አስጠየቅኩት። ከልጄ እንጂ ካንቺ ጉዳይ የለኝም አለኝ። ምን እንደበደልኩት ሳላውቅ ይህን ያህል ግፍ ሰርቶብኝ አሁን ደግሞ ከልጄ ሊለየኝ ነው። ምን ተሻለኝ? በስደት ተስፋዋን የተነጠቀች ሙሽራ ማድረጉ ሳያንስ ከልጄም ሊነጥለኝ ነው ትለናለች የዛሬ የሃሽታግ ምን ተሻለኝ ባለታሪካችን ከስደት ሀገር ሆና። ስሜ ቆየ፣ ከአሜሪካ ነው የምደውለው። እሺ። እኔ አርቲስት ነው የምለው። ለፍታለች እስካሁን። እሷው ጋር ትቆይ። ሴት ናት እሷ። ከዚህ በኋላ መውለድ አትችልም። ሊሆን ይችላል፣ እድሜ ያለ። አዎ፣ ልጅቷ 18 ዓመት ከሞላት ልትወስዳት ትችላለች የሚለውን ነገር ልናስብ እንችላለን። ባያገናኛት ጥርሷ ነክሳ እዛው። ለዚህ አርቲስት ባይ ነኝ። ስለዚህ የሚመጣው ከዚያ ይብስም። እስከዛሬ ለፍታ አሳድጋለች። አርቲስት ነው። አርቲስት መብርሃን አለች፣ እሷ ትረዳታለች። ጸሎት አድርግ፣ የተሻለ ነገር ይመጣል። እንግዲህ በጸሎትም አግዟት። ስለዚህ በአርቲስት የሚለው እንግዲህ ሌላም ተመልካቻችን ከአሜሪካ ሰላም አርቲስት እያላችሁ ነው። አሜሪካ ያላችሁ እንግዲህ ባትሰጥ እያላችሁ ነው። ሌሎቹስ ምን ይላሉ የሚለውን መልእክቶች እንቀበላለን። መካዷንስ እንዴት ትቋቋመው? አሁን ተስፋ መቁረጥ ውስጥ መሰበር ውስጥ ነው ያለችው። ምን ትመክሪያታለሽ? ለሱስ ልንጋባ ነው ብላ ቬሎ ገዝታ አሁን ድረስ ቬሎ ቁጭ ብሏል አለች። ቬሎዬን ታቅፌ የቀረው ነው ያለችው። እሱ ከባድ ነው መስዬ። እሱ በምንም ነው የማይታከመው። በጣም ከባድ ነው። እግዚአብሔር ብቻ ነው እሱ ማስተካከል የሚችለው። የተሻለ ቀን ይመጣል። ለእሷ ያለውን እግዚአብሔር ያዘጋጅላታል። ጸሎት ማድረግ ነው ትልቁ ነገር። ሌላ ምንም እሱ የእጁን ያገኘዋል። ምንም ጥርጥር የለውም። እግዚአብሔር አሁን ድሮ ነበረ በአያት በምን የተሰራ በልጅ ልጅ የሚከፈል የሚባል አሁን አይቆይም። መስኪዬ እውነት ነው። የአሁን ቶሎ ነው አይደለም? የአሁኑ ይፈጥናል። እውነት ነው። አሁን ከባድ ነው። እንግዲህ መልካም እንዲገጥማት እኛም እንመኛለን። አሁን ላይ በተለይ ያለችበት ስሜት እጅግ ከባድ የሚባል ነው። ረጅም ደቂቃዎች አውርተናል ከኔም ጋር ይሄንን ስታጋራና እንደው መጨረሻ ላይ መሲ ጉዴን ሀገር ይስማው አለች።
መልሳ ደግሞ እሱ ከሰማው ቀለቡንም የቤት ኪራዩንም ያቋርጥና የባሰ ችግር ውስጥ ወድቃለሁ፣ ልቤ ሰጋለ። ወዲህ የኑሮ የኢኮኖሚ ችግር አለ። ምክንያቱም እሱን ተስፋ አድርጋ የተስተካከለ መስመር ላይ አይደለችም እና እጅግ በጣም ከባድ ነው። ለማንኛውም አንቺ የተሻለ ቀን ይመጣል አትስጠው እያልሽኝ ነው? አትስጥ። የእሱ እኮ አንድ ቀን ይቋረጣል መስኪ። ይሄ እግዚአብሔር ነው የማይቋረጠው። እውነት ነው። እሱ የተሻለውን ያደርጋል። ሁሉም በእግዚአብሔር እጅ ነው። ስለዚህ ተስፋ አትቁረጥ መስኪ። አንቺም ደግሞ ከቻልሽ ከትዕግስት ዋልተ ንጉስ ጋር ብታገናኛት የተወሰነ ነገር ብትረዳት ጥሩ ነው። መልካም። እሺ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። ህይወት ባላለሁኝ ህይወት። እሺ፣ ከካናዳ ወደ ኢትዮጵያ መጥቼ ነው የምኖረው እና ለእህቴ ይቅርብሽ አትስጪ ነው የምለው። ለምን አልሽ? ለምን አልኩኝ፣ አንደኛ ልጇ ቲኔጀር ናት። አሁን 14 ዓመት ልጅ ናት። የ14 ዓመት ልጅ ከማታውቃት ሴት ጋር ኢቨን ከማታውቀው አባት ጋር አዲስ ህይወትን ለመኖር በጣም ይከብዳል። ካናዳም ደግሞ እንደዚህ ቀላል የሚባል ሀገር አይደለም። እንኳን ለህፃን ልጅ ከእናቷ የተነጠለች ልጅ ማታውቀው ሰው ጋር በቃ ሰው ጋር የሆነ ሰዎች ቤት እንደምትልካት ነው ማሰብ ያለባት። አባት እንዲሆን እኮ አባት አይደለም፣ ያው በስም ነው እንጂ ያደርጋላት ነው። አላሳደጋት። የ6 ወር አካባቢ እያለች ነው እሱ ተሳክቶለት የሄደው። ዋው! እንግዲህ 14 ዓመት ልጅ ካላባት ያሳደገቻትን አሁን አንስቶ ለሰው መስጠት ልክ ለማንኛውም ሰው በቃ አዳፕት እንደተደረገች አድርጋ ብታስበው ነው እንደኔ ማስበው። እና ህይወቱ ራሱ የሚከብዳት ይመስለኛል ለልጅቷም። እናትየውም የእሷም ጭንቀትና ሀሳብ እንዳለ የደረሰባት ነገር ሳያንሳት ልጇን አሳልፋ ሰጥታ ደግሞ ሌላ አይነት ሱስ ትገባለች። ኦፍኮርስ 18 ዓመት ሲሆናት ሆና ማምጣት ትችላለች። ግን ምንድን ነው ይሄን ያክል እዛ ገብታ ሄዳ እግዚአብሔር ያቀደላትን ህይወት እዛም ሄደች እዚህም ሆነች አይቀርም እና ነገም ሌላ ቀን ነው። ልጇን ይዛ እግዚአብሔር የፈቀደውን ከሱ ጋር እየተነጋገረች ከቻለች ወደ ሀገሯ፣ ካልቻለች እዛም እንግዲህ ሌላ መንገድ ካለ የምትሞክርበትን ነገር አድርጋ ህይወት ይቀጥላል። እሷ ብትኖርላት ህይወቷን ራሷን ብታጠነክር ነገ ለልጇ እናት መሆን ትችላለች ብዬ አስባለሁ። እኔ ስሜ ቆይልኝ። እኔ በእሷ ቦታ እንደ ሴት ልጅ ያው እሷ ያለፈችውን መልኩ ይለያያል እንጂ ሁላችንም አልፈነዋል። ሴቶች በብዛት ሆነ ለመናገር መካድ ግን መውለዷ ደግሞ አንድ ነገር ነው። ሰው ሁሉም ነገ እናገባለን እያሉ የቀሩ ሴቶች አሉ በተስፋ ነገ መጥቼ አገባሻለሁ፣ ነገ መጥቼ እንገናኛለን እያለ ብዙ ሴቶች በተስፋ ይቀሩ አሉ። እዚህም ሀገር ኢትዮጵያ ሆነ ለመናገር በእንደዚህ አይነት ታሪክ ውጭ ያሉት እናውቀዋለን፣ ያውቁታል ብዙዎቹ ሴቶች በተለይ። ግን ምን ያሳስበኛል መሰለሽ አሁን የእሷ ታሪክ ነገ ደግሞ ልጅቷ አድጋ እንዳትወቅሳት ነው የምፈራው። ህይወቷ ትንሽ መስመር ካልተስተካከለላት ያው የኛ ሀገር ታውቂያለሽ ተምሮ ስራ የማግኘት እድሎቹም ጠባብ ናቸው በብዛት። ነገ ደግሞ አባቴ እንዲህ ልውሰድሽ እያለኝ ከልክለሽ ብላ እንዳትወቅሳት ነው የምፈራው። ስደት ላይ ነው ያሉት። አሁንም አፍሪካ ሀገር ነው ያሉት፣ ኢትዮጵያ አይደሉም። አፍሪካ ሀገር ስደት ላይ ነው ያሉት። ልጅቷም የተወለደችው በስደት ነው። ኦኬ። እኔ ደግሞ እንደሱ ምለው እንደዛ ከሆነ እሱን እንዴት ይላል አላውቅም። ግን የነበረው እንደሱ ከሆነ ደግሞ ተነጋግረው ከልጅቷ ጋራ ተነጋግረው ተግባብተው ባይሆን እናትየው እንኳን ወደ ሀገር ብትመጣ ልጅቷ ነገ እኮ ከመጣች ትወስዳታለች። አዎ ይከብዳታል። ከእንጀራ እናት ጋር መኖር ደግሞ ሁሉም ሰው መጥፎ ነው ብዬ አልገምትም። ጥሩ ልትሆን ትችላለች እናትየው። እንጀራ እናቷ ሁሉ ሰው መጥፎ ነው ማለት አይቻልም፣ አይታወቅም። ግን እኔ ደግሞ ብለው ከልጅቷ ጋር እናትየው ተነጋግረው በዚህ ዙሪያ ልጇን ታናግራት። 14 ማለት እኔ በአሁኑ ሰዓት ያሉ ልጆች 14 ዓመት በጣም ብዙ ያውቃሉ፣ ጎበዝ ናቸው፣ ይሻላሉ ከድሮቹ። ተነጋግራ ምርጫዋን ልጅቷን ጠይቃት፣ ፍቃደኛ ከሆነች ትላካትና ነገ ሌላ ቀን ነው እናቷን ታገኛታለች። ምንም አትሆንም። ከ4 ዓመት በኋላ ፍሪ ናት ልጅቷ። እናቷን የማግኘት ቤተሰቦቿን የማግኘት ነፃ ናት። ስለዚህ ትሂድ ነው የምትይው አንቺ?
እኔ ትሂድ በሚለው ነው መስማማው። ምክንያቱም ነገ የሚመጣውን ወቀሳ ነው የምፈራው። እኔ እናትየውና ልጅቷ ተነጋግሮበት ነገ የሚመጣውን ችግር እንዳይመጣ ነው እንጂ እኔ ትለያት ጣቱ የሚለውን እንትን አልፈርድም። ተጣል ልጇን የሚለውን ነገር አልፈርድም። ግን ነገ ደግሞ የሚመጣውን ደግሞ ማሰብ ያስፈልጋል። ሄኖክ ከወደ አውሮፓ። እሺ ከአውሮፓ እኔም አባት ነኝ ልጅ እና ልጅ ማለት በጣም ከባድ ነገር ነው። እንደኔ አሁን ወደ ጉዳዩ ስገባ እንደኔ ከነ ችግሩ ባሰጠው ጥሩ ነው። ለምን አንደኛ አላሳደጋት ከእጇ ወጥታ ይቺ ልጅ ነገር ምን እንደሚያጋጥማትም አይታወቅም። ምናልባት 14 ዓመቷ ነው። እውነት ነው፣ መመካከር መነጋገር ይችላሉ። አንድ ጥያቄ ግን መጠየቅ ያለበት እንደው ድሉ ቢኖር መጀመሪያ ያገኘው እኮ እናቲቱ ነው አይደል? እናቲቱን ሳይወድ እንዴት ነው ልጁ ነው የሚወደው? የፈለገ እናትና አባት እኮ ሊጋጩም ሊጣሉም ይችላሉ። እኔ ልጆቼን እኮ ሳለኝ መጀመሪያ ሚስቴን ነው የማገኘው። ሚስቴን ነው የወደድኳት፣ ሚስቴን ያገኘኋት። ከዛ በኋላ ልጁን እናቱን ጠልቶ ልጅን መውሰድ በጣም ከባድ ነው። ስለዚህ 14 ዓመት ዋጋ ከፍላለች። ከዚህ በኋላ ትንሽ ነው የሚከራት። ቅድም አንድ እህታችን የሰጠችው ነገር ነበር፣ እውነቷ ነው። ነገ ልጆች እናቶቻችንና አባቶቻችን የምንወቅስበት ጊዜ ይመጣል። ግን ትወቀስ እሷ በቃ ለልጇ ዋጋ ትክፈልና እስካሁን 14 ዓመት ሻማ ሆናለች። ከዚህ በኋላ ሻማ ትሆንና ነገ ትወቀስ። እኔ አትስጥ ነው ግን ችግር የለም እያልኩኝ አይደል። ችግር አለ። ዋጋ ትከፍላለች። አዎ በደንብ ትከፍላለች። ግን አትስጥ። 14 ዓመት ሙሉ ያልሳማት ልጅ 14 ዓመት ሙሉ ያያት ልጅ የሚረዳቸው ጋር ስራ ስላለው ገንዘብ ስላለው ነው። ባይኖሩ አይረዳም። እሱ አይደለም ልጅ የምትፈልገው ሳቁንና ለቅሶውን፣ ከዛ በኋላ መታቀፍና መሳም ነው የምትፈልገው። ያንን ሳይሰጥ አሁን ገንዘብ ስላለው አቅም ስላለው ነጥዬ እወስዳለሁ ማለት ነገ ይቺ ልጅ እኮ እናቷ ላታገኝ ይችላል። እያየናት ብዙ ሚዲያ እናትና ልጅ ተለያይተው ስንት ሚዲያ ዋጋ እየከፈለ ለማገናኘት። ይቺስ ልጅ ነገ ምንድን ነው የሚገጥማት? ይቺስ እናት ነገ ምንድን ነው የሚገጥማት? ሌላው 14 ዓመት ይህን ሰውዬ ስትጠብቅ ቆይታ የመውለድ እድሏን ሳታ ቢሆን ከዚህ በኋላ ልጅ ባይኖራት ሌላ ህይወት መጀመር አልችልም ብላለች። አየሽ፣ እሱን ጥያቄዋ መሰረታዊ ጥያቄ ሆነ ያለበት እሱ ነው። አንቺ አለሽ የተባለሽን ነገር ሰጥተሽ እንደገና ደግሞ የማታገኙን ነገር ለመፈለግ ትዳከሪያለሽ። እንደ መጀመሪያ አይሆንም። ምንም ነገር ኋላ የሚመጣ ነገር። እኔ አባት ነኝ። 3 ልጆች አሉ። 3 ቀጥ አድርጌ የሚይዙ 3 ልጆች ግን ዋጋ ያስከፍልም አይደለም ግጥም ዋጋ ያስከፍል። እስካሁን ከከፈለች እየበለጠ አትከፍል። እኔ አትስጥ ነው የምልህ። እኔም አባት ነኝ። ልጅ እፈልጋለሁ። እሱ ሌላ አግብቷል። ይኸውልህ ሄኖኬ፣ እሱ ሌላ አግብቷል። እሷን ሊያገባ በሚመጣበት ጊዜ ነው። እሱ ደግሞ ሁለተኛ ችግር ነው። እሱ ደግሞ ይሄ አንዳንድ የሚባል ነገር አለ። ከፊተኛው ልክ የኋለኛው ከፋ ይላሉ አይደል? እኔ አሁን ስለ ራሴ እንዳላወራ 3 ልጆች ለ7 ዓመት ብቻ አሳድጌያለሁ። አውሮፓ ብቻህን ያሳደግከው? እሱ አይደለም ችግሩ። ግን ለልጆች አንድ አባት ሲመጣ ወይ ሌላ እናት ስትመጣ ችግር የሚሆኑ እናቶች አሉ፣ ችግር የሚሆኑ አባቶች አሉ። መፍትሄ የሚሆኑ አባቶች አሉ፣ መፍትሄ የሚሆኑ እናቶች አሉ። አሁን ይቺ እናት መፍትሄ ልትሆን ትችላለች። ከመፍትሄው ግን ችግሩ ቢያዘነብለስ ይቺ ልጅ ምንድን ነው የምትሆነው? አክስት አላት፣ አጎት አላት፣ እዛ ቦታ የምትሄድበት። ስለዚህ ችግሩ ከፊተኛው የኋለኛው እንዳይከፋ የከፈለችውን ዋጋ ትክፈል። ግን እንደተባለው 14 ዓመት ከኋላ አለ። አውራት ትንከራት። ከዛ በኋላ ግን ከዚህ የበለጠ ችግር እንደማይመጣ ደግሞ ምንድን ነው እግዚአብሔር ይመስገን ከንሰራ ይሰራል። እኛ እናቶቻችን እንጨት ፈልጠው ቤተፈጭተው አልቀሳድም። እውነት ነው። ብዙ መከራ ዋጋ ከፍለው ትክፈልላት። ለልጅ ያልተከፈለ ደግሞ ለማን ይከፍላል? ከወለድን በኋላ እኮ ለእነሱ ነው የምንኖረው እንላለን። አሁን እሱን በቃል ብቻ እንዳንለው ከወለድን በኋላ ልጆቻችን ነው የምንኖረው እንላለን። አሁን እሱ ቢጠየቅ እኮ ለልጄ ለመኖር ስለምፈልግ ነው ሊል ይችላል። ግን ልጁን ከየት አገኛት? ዝም ብሏ አበቀላል። እውነት ነው። ዘር የተካችለት ዘር የሰጣችለት አለች። ያውም አስጠብቋል። ሰርግ የሚያል ነገር፣ ልብስ የሚያል ነገር ገዝታ፣ ሰርግ የሚያል ነገር ጠብቃ በሌላ
ይሄ እንጃ ልጅቱ በደንብ ነፍስ ካወቃች ሂጂ እንኳን ብትባል አትሄድም። ጌት የሚባሉ ተመልካቻችን ወንድሜ ከልጅቷ ጥቅም ለምን አታየውም? ልጅቷ እድሜ ልክ አብራት አትኖርም እያለ የሚል ኮሜንት እየመጣ ነው። እውነት ነው። አሁን እኮ ይኸውልሽ አሁን እኮ ለልጆቻችን ሳናስብ ቀርተን እኮ አይደለም። ለልጆች ማሰብ እኮ ጥሩ ነው። ግን ትናንትና ያላሰበ ትናንትና ያልተረዳ አባት ዛሬ ምን ስላገኘ አሁን እኮ ፍሬውን መፈለጉ ብቻ አይደለም እኮ ግንዱን ለምን አብሮ አይዞም ነበረ። እውነት እቺ ልጅ ከሄደች በኋላ እውነት ከአባቷ ጋር ትስማማለች? እሺ ሂድ፣ ጥሩ ነው፣ የተሻለ ሀገር ነው የምትሄደው። ግን ትስማማለች ወይ? ነገ ችግር የሚፈጠርባትስ ምንድን ነው የምትሆነው? የተሻለ ሀገር ነው ለመንግስት እጇን ሰጣች ምናምን እንዳይባት። ሁሉም ሀገር ላይ የራሱ የሆነ ችግር አለ። ሰዎች እውነት ስለማይነግሩ ነው። ነገ የተበላሸ ህይወት ልትገባ ትችላለች። 12 ዓመት ደርሳለች። እውነት ነው። ስለዚህ የእሷን እድሎችን ብቻ ሳይሆን አድቫንቴጅ እና ዲስአድቫንቴጅ የሚባል ነገር አለ። አድቫንቴጁን ማየቱ ቆንጆ ነው። ግን ዲስአድቫንቴጅ ደግሞ የሚመጣ እናትዮ ህይወት አልደርስላት። እውነት ነው። ስለዚህ እንደኔ አንደኛው ተወስንና እናትዮ ዋጋ ከፍላለሁ ካለች ዋጋ እንዴ እንጨት ፈጠሩ ዩኒቨርሲቲ ያስመረቁ አሉ፣ በማዕረግ ያስመረቁ አሉ። ለምንድን ነው ወደታችን ማናየው? ዛሬ እንደውም የምረቃ በዓላት እየተከናወኑ ነው እና ከሰል ሸጠው ያሳደጉ እናቱ ከሰሉን ተሸክሞ አክብሮቱን ፍቅሩን የገለጸ አለ። በቃ እሱን ማየት ነው። ሁለተኛ ነገር ደግሞ ይሄ ነገር ደግሞ ከከበዳትና ነገ እሷ የተሻለ እድል ገጥሟት ደግሞ ለእኔም ለእሷም የተሻለ ህይወት ትኖራለች እንዳካሰበች ደግሞ 14 ዓመት ናት ተበምነት እንዳለችው ቁጭ አድርጋት ምራጭ ብላ ይሄኛው ከዛ ተወስናለች። የዘወትር ተሳታፊያችን ቤተሰባችን ከአውሮፓ አንድ ነገር ልልሽ ነው። ያው ሁላችንም በየራሳችን ከራሳችን አመለካከት አለ የምንናገረው። እኔ አንድ ነገር ላይ ፎከስ እንድታረግ የተወሰኑ ፖይንቶች ላይ ፎከስ እንድታረግ እናትየውን እነግራታለሁ። አገሩ እንግዲህ ያው ባይገለጽም እቺ እናት ጠብቃለች። እሱ ነው እውነቱን ያጎደለው። እሷ ተንከራታ ልጇን አሳድጋለች። ምን አይነት ጠንካራ ሴት ልጅ እንዳሳደገች እሷ ናት የምታውቀው። ግን ደግሞ አንድ ነገር መጠንቀቅ ያለባት እሷን ገሎ እስካልሆነ ድረስ ልጇን የሚወስደው። አሁን ገሎ ስልሽ ይሄ አባት የልጅቷ እናት በህይወት የለችም ብሎ እንዳይወስድ ነው መጠንቀቅ ያለባት እንጂ መከልከሉ ለእሷም የሚያመጣው ጥቅም የለም፣ ለልጅቷም እንደዛው። እስቲ ግልጽ አድርጊልኝ። ለምሳሌ አንዳንድ ሰዎች ስደት ላይ ሀሳባቸውን ቀይረው ወይ ጥቅም አታሏቸው ከሌላ ሰው ጋር ትዳር ይመሰርታሉ። እዛ የጣሏትን ያሰናከሏትን ሴት ይረሷታል። ይሄ ሰው አስወርጂ ብሏታል። እንግዲህ በህይወቷ ከተጫወተ ያደረገውን አድርጎ አስወርጂ ብሏታል። እናት ናትና ሴት ናትና ስደት ላይ በዛ መከራ እኛ ያልሰማነው ብዙ ነገር ሊኖር ይችላል እና በዛ ውስጥ ሆና 14 ዓመት ሴት ልጇን አሳድጋለች። የቀይ ጥቁር ሆና ብዙ ነገር አለ። አሁን ሰው ካምፕ ውስጥ ስደት ላይ ሲል ምናልባት ስደት ላይ ያለነው ስለሞላልን ያለፍንበትን መከራ ረስተን አስተያየት መስጠት ቀላል ሊሆንልን ይችላል። ዛሬ ላይ ቆመን ግማሻችን በፕሌን የወጣ ነው፣ ግማሻችን በእግርም ብንወጣ ተሳክቶልን የሆነ ቦታ ላይ ያንን መከራ ረስተነዋል። እሷ ያለችበት ቦታ ላይ ሆነን አይደለም የምናገረው ህመማችንን የምናየው ህመሟን ማለት ነው። እቺ ሴት አሳድጋለች። ግን ይሄ ሰው እዚያ የሚኖርበት ሀገር ላይ ፕሮሰስ ሲጀምር ለልጁ ማለት ያለበት ነገር አለ። መጀመሪያ ልጄንና እናቷን አመጣለሁ ነው የሚለው። ከዛ ያችኛዋን ሰው እዛ ፈንግሎ እዚህ ጋር አዲስ ሚስት ካገባት አዲስ ሴት ከአዲስ እናት ጋር አድርጎ የእሷ ልጅ አስመስሎ ነው የሚያወጣት። ያንን ማወቅ አለብን መጀመሪያ። ለልጅቷ ፓስፖርት ሲወጣላት ከመጀመሪያ ምንድን ነው የወጣው ፓስፖርት? የእናቷ ስም ማን ሆኖ ነው የወጣው? እናቷ በህይወት አለች ብሏል ወይስ ገሏታል? አየሽ፣ ከዛ ነው የሚጀምረው። እናቷ በህይወት እንዳለች ሆኖ ከእናቷ ጋር አልኖርም ልጄን ግን አመጣታለሁ ብሎ ከሆነ
ልጅቷ 14 ዓመቷ ነው። ከ4 ዓመት በኋላ እድሜ ከሰጣት ጎበዝ ልጅ ካሳደገች ለእናቷም መንገድ ትሆናለች። ሁለተኛ ደግሞ የትኛው ስደት ላይ እንደሆነ ባላውቅም በአንቺ በኩል ብዙ ኮንታክት ልታረጋቸው የምትችላቸው ሰዎች ሊኖሩ ይችላል። ያንን በውስጥ አወራሻለሁ፣ ቁጥር እናስቀምጥላታለን። የትም ሀገር ትሁን ማለት ነው ልጅቷን የሚረዳ የትም ሀገር ይሰዳት ህግ አለ። ብዙ ሰዎች አስተያየት ሰጥቷል እዛ ላይ። የትም ሀገር ቢሆን ይሄ ሰው በስደት ነው የመጣው ልጄ ናት ብሎ አስመዝግበዋል። ሀሳቡን የቀየረው ሚስቱ ላይ ነው። ለሱ እግዚአብሔር ፍርዱን ይሰጠዋል። ሴትነቷን ልጅነቷን ለበላው ላንከራተታት ለዛ ሁላችንም የእጃችን እናገኛለን። በሰራ ነው ልክ ፈጣሪ ጊዜ አለው የሚመልስበት። የበቀል አምላክ እሱ ነው። ግን እኔ ልጇን ትስጥ ነው የምለው። ለልጅቷ ስትል አለ የተንከራተተችው። ግን እናትነቷ ሳይፋቅ እንዳልኩሽ እሷን እናቷ ሞታለች ልጄን ለብቻ ላወጣ ነው ብሎ እንዳልሆነ ካወቀች አሁን በውስጥ አወራሻለሁ ያልኩሽ ልጅቷ ፓስፖርት ላይ ምንድን ነው የተባለው? በምንስ መንገድ ነው የሚያወጣት? ልጅቷን እናት እንደሌላት አድርጎ የሙት ልጅ አድርጎ ነው የሚያወጣት? ምክንያቱም ብዙ የሚያበላሽ ነገር ስላለ ማለት ነው። ምናልባትም አዲሷን ሚስት የልጅቷ እናት አድርጎም ከሆነ አይታወቅም። እናት አድርጎ ከሆነ እሱ ከባድ ነው። ገባሽ? እቺ ሴት ስደት ላይ ነው ያለችው። አይዲያው ሳላት ወይ አልቋል ካለች ኦልሬዲ አልቋል። መስዬ አልቋል። ልትስጣትስጥ የሚለው ጥያቄ መምጣት ያለበት መቼ ነው? ገና ፕሮሰስ ሲደረግ ነው። ይህም በምን ማወቅ ትችላለች? ግን እንግዲህ ፍቃድሽ ስለሆነ በውስጥ አድራሻ አለዋውጣችኋለሁ። ምክንያቱም ይሄ በደንብ መታየት ያለበት ምናልባትም ለውሳኔዋ በደንብ ሊያግዛት እንደሚችል አስባለሁ። ምክንያቱም እንደምሰማው የተሻለ እውቀት አለሽ በዚህ ነገር ላይ እና ግን ደግሞ በምን መልኩ አሁን ማወቅ ትችላለች? ለሌላውም ለሚሰማው እንዲህም አለ እንዴ ብሎ በምን መንገድ ማወቅ ይችላሉ መሰለሽ? መጀመሪያ እናት ያወጣችላት ስም፣ የልጅቷ ዲቴል፣ የልጅቷ በርዝ ሰርቲፊኬት ላይ ያለው የእናት ስም ተመሳሳይ መሆን አለበት። ሁሉ ነገር ላይ ማለት ነው። ለምሳሌ ልጅቷ በርዝ ሰርቲፊኬት ያወጣችላት እናት ናት። የእናት ስም ነው እዛ ላይ ያለው። የእሱ ስምም አለ። አንሌስ ስደት ላይ ሲወጡ ስማቸውን እየቀያየሩ መስታፕ ካላደረጉት በስተቀር የእናት ስም ግን መቼም አይቀየርም። በሰርቲፊኬት ላይ ያለው ፓስፖርት ስታወጣላት ኢትዮጵያ ውስጥ ነው ያወጣችላት ወይስ ሌላ ቦታ ነው? ምስኖርበት ቦታ ላይ ነው ያወጣላት? ጉዳዩ ፕሮሰሱ የተጀመረው ኢትዮጵያ ላይ እንደሆነ ነው። ምክንያቱም መጥቶ ያገባት ሚስቱ ኢትዮጵያ ላይ ነው። ልጅቷም ኢትዮጵያ መታ ከኢትዮጵያ ይውሰዳት ነው የተዘጋጀላት ነገር እዚህ ይኖራል። እንደዛ ከሆነ ይኸውልሽ ምን አለ መሰለሽ የልጅቷን እናት ማወቅ ያለባት አዲሱ ሚስቱ ማንም ሰው ከመጀመሪያ ሚስቴ ወልጃለሁኝ እኔ እና እሱ አንድ ላይ አንኖርም፣ ልጄ ግን በእኔ ስር ነው፣ እኔ ነኝ የምረዳት ብሎ ኤቪደንስ ፕሮቫይድ ያደርግና ለልጅቷ ፕሮቫይድ እንደሚያደርግ ኤቪደንሶች ያቀርብና ልጁን ማውጣት ይችላል። ገባሽ? ከመጀመሪያ ወልጃለሁኝ አስመዝግበዋል ነው ወይም ደግሞ አስመዝግበዋል። እርግጠኛ ሆኜ ልሻለሁ 14 ዓመቷ ነው። ይቺን ሴት ደግሞ ያገባት መቼ እንደሆነ ባናውቅም ገባሽ? የሄደበት ሀገር ላይ ልጅ እንዳለው ኦልሬዲ ስለተናገረ ልጅቷ ኤኒ ታይም ላይ 18 ዓመት እስኪሞላት ድረስ ትወጣለች። 18 ካለፋት ግን 18 እንኳን ስትገባ ይቆማል ሁሉ ነገር እንደያገሩ ማለት ነው። ሞስትሊ ዩሮፕ ላይ እንደዛ ነው የሚሆነው። ግን በእናትየው ስም ከሆነ ፓስፖርቷ ላይ ያለው በሰርተፊኬቷ ላይ ከእናትየዋ ጋር ከሆነ የእናትየው እንዳልሞተች ከሆነ ልጅቷ መውጣቷ እናትየውን ምን የሚጎዳው ነገር የለም። ችግሩ ሁለት ሞት የሚገላት ይሄ ሰውዬ ልጅነቷን በልቶ ብዙ ነገር አድርጓት ሁለት ሞት የሚገላት መቼ ነው? በሐሰት እናትየው ሞታለች የሞት ልጅ ናት ብሎ ፓስፖርት አውጥቶላት በሌላ ሰው ስም የልጅቷን እናት በሌላ ሰው ተክቶ የሚወስድ ከሆነ እሱ ከባድ ነው። ይሄ በጣም ከባድ ነው። ይሄ ከባድ ነው። ለምን መሰለሽ የሚከብደው? ልጅቷ እንኳን ወደፊት አድጋ እግዚአብሔር ረድቷት ተምራ ምርቃቷ ላይ እንኳን እናቷን ኢንቫይት እንዳታደርግ አባያ ያከብድባታል። ይሄ ሰው ግን ቅን ከሆነ የሚሰማም ከሆነ ፕሮግራሙን ወደፊት እንኳን የሚያይ ከሆነ ምንድነው በቃ ከሷ ጋር ተለያይቷል። ልጁን ይወስዳል፣ ትዳሩን ይባርክለት እግዚአብሔር እንደስራው። ግን የልጅቷን እናትንም እየረዳ
ልጅቷ ተምራ 14 15 18 19 21 ላይ እናትየውን መውሰድ ትችላለች። በሱ ኢንቪቴሽን ምንም የሚቀርበት ነገር የለም። እሱ ምንም የሚጎዳው ነገር የለም። ይሄንን ነገር ማድረግ የሚችል ከሆነ ያድርግ። ካልሆነ ግን ይበልጥ ደግሞ ልጇን የምታውቅ እናት አይደለችም? ምን አይነት ልጅ እንዳሳደገች ታውቃለች። ስደት ላይ አሁንም ሌላ ሰው እንዳያበላሽባት፣ እንደሷ ተንከራታ እንዳትሰበርባት የልጇን ጥቅም ትይና ትላካት። ከዛ ደግሞ እንዳልኩሽ ቅድም ውስጥ ለውስጥ ማድረግ ያለብንን አድርገን ልጅቷ በራሷ ማድረግ ያለባትን ነገር እንድታረግ እናደርጋለን። እሱንም እናትሽ እንዲህ ናት ብሎ ካልነገራት እምልሽ ይሄ እናትሽ መጥፎ ናት፣ እናትሽ እንዲያርጋኝ ነው ሌላ ታሪክ ነው። ከሱ የበለጠ እናቷን እሷ ታውቃታለች። ግን እናትሽ ሞታለች ተብሎ ነው ስለተባለ እዚህ ፓስፖርት ላይ የተጻፈው ማመጣሽ ፕሮሰስ ላይ የተደረገው ከእናትሽ ጋር አትደዋይ፣ ከእናትሽ ጋር እንደዚህ አታድርጊ ካለ ሊጎዳት ይችላል። ትልቅ ነጥብ ነው። ምንድነው ምላት መጀመሪያ እሷ በህይወት እንዳለች ተደርጎ ልጅቷ እየወጣች ካለች ምንም የሚጎዳት ነገር የለም። ጊዜ ይፈጃል እንጂ ልጇ መድረስ ባለባት ሰዓት ላይ ለእናቷ ትደርሳለች። ለዛ ደግሞ እኛ የምንረዳት ነገር ይኖራል። አሁንም በሀሳብ የሚረዱ ሰዎች ይችን ሴት አይዞሽ ቢሏት ገባሽ፣ የፈለገውን ነገር አስተያየት መስጠት እንችላለን። ግን እሷ ያለችበት ቦታ ላይ እሷ የእሷን ጭንቀት አናውቅም። ክራይ የሚከፍልላት እሱ ነው እንግዲህ በሚወረውርላት፣ ነገ ደግሞ ሊያቋርጥበት ይችላል። እውነት ነው። አሁንም ስደት ላይ ያሉ ሰዎች ያለችበት ካምፕ ላይ እነሱ ስፖንሰር ማድረግ ይችላሉ ወይ፣ እኛስ መደገፍ እንችላለን ወይ የሚለውን ነገር ደግሞ ኔክስት ስቴፕ ብናስብበት ጥሩ ነው። ምክርና ውጤ ለሰጪው ቀላል እኮ ነው። እውነት ነው። አንድ ተመልካች ምን ብለዋል? ነገ ይቆጫታል። ዩሮፕ ላይ ወይም ደግሞ የትም ስደት ሀገር አሜሪካን፣ ካናዳ፣ ዩሮፕም ህግ አለ። እቺ ህፃን ልጅ በደንብ ተመክራ፣ በደንብ መጥፎ ነገር ሳይሆን መልካም ነገር ተመክራ አበሻ ስታገኝ አውሪ፣ ራስሽን እንደዚህ ጠብቂ፣ ጊዜ እስኪያልፍ ድረስ አንገትሽን ሰበር አድርገሽ ከእንጀራ እናትሽ ጋርም ተስማምተሽ ለመኖር ሞክሪ፣ ኮሚኒቲ አካባቢሽ ካለ እንደዚህ አድርጊ ብሎ ልጅቷን በሞራል ቢውልድ ማድረግ ጥሩ ነው። ገባሽ? ከዛ አባቷን ደግሞ መቀየር ትችላለች። የዘመኑ ልጅ 14 ዓመት እኮ በጣም እንትን ነው። በሳል ናቸው። በእርግጥ የአሁን ልጆች በሳሎች ናቸው። ሴት ልጅ ደግሞ እኔ አሁን የተረዳሁት ምንድን ነው የእናቷን ጉዳት ታያለች። ከራሳችን እንኳን ምሳሌ ብንነሳ እኔ እያንዳንዷን ነገር እናት ያሳለፈችዋን አውቃለሁ። ከ12 ዓመት ጀምሮ እንደ ፊልም ነው ማየው። ሁሉም እንደኔ ይሆናል ማለት አይደለም። እንኳን እናታችን እንደዛ ተንከራታ አሳድጋል። የፈለገ ሴት ልጅ ወደ አባቷ ብታደላ የትኛው አባቷ ያላሳደጋት ከእናቷ ጋር ኮቺ እቺ ሴት ልጅ ስትወድቅ ስትነሳ የእናቷን ሁሉ ነገር አይታለች። ስለዚህ ትቀየራለች የሚል እምነት የለኝም እኔ። አንሌስ ሊጎዳት የሚችለው ይሄ ሰው የእናትየውን ደብዛ ካጠፋ ነው። ፕሮሰስ ከማድረግ ፓስፖርት ከማውጣት ገባሽ? ሁለተኛ ደግሞ ልጅቷ ትሂድና ልክ አሁን አንቺን ኮንታክት አድርጋ እንዳገኘችሽ ልጄን አፋልጉኝ ብላ ትምጣ በኋላ ላይ ያኔ እናግዛታለን። የትም ዓለም ላይ ይሁን እኔ እንዳልኩሽ በውስጥ እናወራለን። መልዕክት ኮንታክቴን አስቀምጥላታለሁ። የትም ይሁን የትም አንሌስ የእሷን እናትነት እንትን ካላለው በስተቀር ልጇን አታጣት። በሚቻለው መልኩ እንረዳታለን ብዬ አምናለሁኝ እኔ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ትልቅ ሀሳብ፣ በጣም እስካሁን ሌሎች ከሰጡት ሀሳብ ለየት ያለ እይታ ነውና መጠንቀቅ የሚያስፈልግ ስለሆነ እጅግ በጣም ከልብ አመሰግናለሁ። በዚህ ሰዓት ይህንን መሰናዶ እየተከታተላችሁ የምትገኙ እናንተስ ለዚች ባለታሪክ በስደት ላይ ላለች ምን አርጊ ትሏታላችሁ? ሀሳባችሁ ይጠቅማታልና ጻፉላት። አስተያየታችሁን እዚሁ ላይ ልታኖሩን ትችላላችሁ። በአክብሮት እንቀበላለን፣ ለሷም እናደርሳለን። ይህ #ምንተሻለኝ ነው። ሸገር ኢንፎ